በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት የዐቢይ ጾም ሁለተኛ ሰንበት ቅድስት ይባላል። ስያሜው የቅዱስ ያሬድ ሲሆን የመዝሙሩ ርዕስ የጾመ ድጓው መክፈያ ሆኖ የሚጠራበት ስም ነው። ከቅድስት ሰኞ ጀምሮ እስከ ጾመ ዓርብ ያለው ጾመ ኢየሱስ ይባላል። ከዚህ ሰኞ ጀምሮ ለእግዚአብሔር መገዛት መስገድ እንድንችል ለእግዚአብሔር መቀደስ ስለሚገባን ቅድስናን ቤተ ክርስቲያን ታስተምራለች። ለዚህም በመዝሙሯ በቅዳሴዋ ሁሉ ቅድስናን የሚያንጸባርቁ ቃላት ተሞልቷል። በዚህም ቀን ስለ ክብረ ሰንበት፣ ስለ እግዚአብሔር ምሕረት ይዘመራል። በቅዳሴ ጊዜም የሚነበቡት ቅዱሳት መጻሕፍት ስለ ቅድስና የሚያስተምሩ ናቸው። የዕለቱ የቅዱስ ያሬድ መዝሙር ርዕስ ግነዩ ለእግዚአብሔር ወጸውኡ ስሙ፣ እግዚአብሔርን አመስግኑ ስሙንም ጥሩ። በቅዳሴ ሰዓት የሚነበቡ የመጽሐፍ ቅዱስ ክፍሎች አንደኛ ተሰሎንቄ ምዕራፍ 4 ቁጥር 1 እስከ 13 ይህንን ሰራይ ዲያቆን የሚያነበው ነው። ሁለተኛ አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 እስከ ፍጻሜ ይህንን ደግሞ ንፍቅ ዲያቆን ወይንም ረዳት ዲያቆን የሚያነበው ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 7 እስከ 30 ይህ ደግሞ ንፍቅ ካህን ወይንም ረዳቱን ቄስ የሚያነበው ነው። የዕለቱ ምስባክ እግዚአብሔር እሰ ሰማያት ገብረ አሚን ወሰናይት ቅድሜሁ ቅድሳት ወእበየ ስብሃት ውስተ መቅደሱ። እግዚአብሔር ግን ሰማያትን ሠራ፣ ምስጋና ውበት በፊቱ ነው፣ ቅዱስነትና ግርማም በመቅደሱ ውስጥ ናቸው። የዳዊት መዝሙር 95 ወይንም 96 ቁጥር 5። ወንጌል የማቴዎስ ወንጌል ምዕራፍ 6 ቁጥር 16 እስከ 25። የዕለቱ ቅዳሴም ቅዳሴ ኤጲፋንዮስ። የዕለቱ ትምህርት ቅድስና። ቅዱስ ተብሎ የሚመሰገን የቅድስና ምንጭ በቅድስናው የተቀደሰ ፍጥረት የለገሰችው ቅድስና ከፍጥረት የተሰጠ ቅድስና የሌለው በቅድስና የሚኖር ቅድስና የባህሪው የሆነ ቅዱሳንን የሚቀድስ ቅዱሰ ቅዱሳን እግዚአብሔር ነው። በእስራኤል የመዝሙር መጽሐፍ አቤቱ በአማልክት መካከል እንዳንተ ያለ ማን ነው ተብሎ እንደተጻፈ አምላከ አማልክት እግዚአ ጋእስት ጌታ በቅድስናው የከበረ ነው። ምስጋናውም ቅዱስ እንደሆነ ያየውና የሰማው ኢሳይያስ ስሙ ቅዱስ ብሎ ጠርቶታል። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እስከ 10፣ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 25። ቅዱስ ዮሐንስም አንተ ብቻ ቅዱስ ነህ ብሎ መላእክት በሰማይ በባሪያው በሙሴ መዝሙር እንደሚያመሰግኑት ጽፎልናል። ራእየ ዮሐንስ ምዕራፍ 15 ቁጥር 4። እግዚአብሔር የሰማት ሐናም እንደ እግዚአብሔር ቅዱስ የለምና ካንተም በቀር ቅዱስ የለም ብላ ዘምራለች። አንደኛ ሳሙኤል ምዕራፍ 2 ቁጥር 2 እስከ 3። ፈጣሪ ራሱን እንዲህ ሲል ገለጠ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2። አንደኛ ጴጥሮስ ምዕራፍ 1 ቁጥር 17። በአፈ መላእክት የሚጠራውና የሚቀደሰው በልሳነ ሰብ በሰዎች አንደበት ይትቀደስ ስምከ ስምህ ይቀደስ እየተባለ የሚጠራው ስሙ ቅዱስ ነው። ስሙም ከስሞች ሁሉ በላይ ስለሆነ ጌታችንም ራሱን ሲገልጥ እኔ ቅዱስ ነኝ ብሎ ቅዱስ መሆኑን ተናገረ። ነቢዩም ስሙ ቅዱስ የሆነ ከፍ ያለ ልዑል ብሎ ይጠራዋል። ትንቢተ ኢሳይያስ ምዕራፍ 57 ቁጥር 15። ባለቤቱም ቅዱስ ስሜን አረከሱ፣ እኔም ስለ ቅዱስ ስሜ ስል እራራለሁ አለ። ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 20 እስከ 21። ቅዱሱን የጸነሰችው የቅዱሱ እናትም ወቅዱስ ስሙ ቅዱስ ነው አለች። የሉቃስ ወንጌል ምዕራፍ 1 ቁጥር 20።
ቅዱሱም ለዘላለም በስሙ ቅዱስ ቅዱስ እየተባለ ይመሰገናል። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3፣ ራእየ ዮሐንስ ምዕራፍ 4 ቁጥር 8። ስሙ ቅዱስ የሆነ ፈጣሪም በቅድስናው የእርሱ የሆኑትን ይቀድሳል። ኦሪት ዘጸአት ምዕራፍ 28 ቁጥር 41። ስሙ የሚጠራበትን፣ በጎ የሚነገርበትን፣ ሥጋው ደሙ የሚፈተትበትን ይቀድሳል። ኦሪት ዘጸአት ምዕራፍ 3 ቁጥር 1። የመለኮታዊ ሥራው ፍጹምነት ምልክት የሆነችውን ዕለተ አምልኮ ሰንበትንም የቀደሰ እርሱ ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 3። የምንሰጠውን መባ የሚቀድስ፣ ንዋየ ቅድሳትን የሚቀድስ፣ ሁሉን የሚቀድስ እርሱ ነው። መጽሐፈ ኢያሱ ምዕራፍ 6 ቁጥር 9። እግዚአብሔር ቅዱስ በመሆኑ የእግዚአብሔር የሆኑ ምእመናንም ቅዱሳን ናቸው። ጌታችን በእውነት ቀድሳቸው እንዳለ ቤተ ክርስቲያን ማኅበረ ምእመናን በፈጣሪዋ እውነት በመሲሁ ደም ከኀጢአቷ ተቀድሳ ቅዱሳን ሁኑ ያለው ንጉሥ ተከታይ ሆናለች። ውድ አድማጭ ሆይ በክርስቶስ ብትኖር ቅዱስ ልትሆን እንደምትችል ታውቃለህን? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 እንዲሁም ቁጥር 30። በፈጣሪህ ጽድቅ በኑሮ ልትቀደስ እንደምትችል የዮሐንስ ወንጌል ምዕራፍ 17 ቁጥር 17 እስከ 19። ከውሃና ከመንፈስ ቅዱስ ተወልደ የቀዳማዊ አዳምን መርገም ፈጣሪ ጥሎልህ ቅዱሳንን በቀደሰው ተቀድሰህ ለመኖር ሁለተኛ በሐዲስ ተፈጥሮ በክርስቶስ መፈጠርን ታውቃለህ። በቅዳሴ ጊዜ አንደኛው ዲያቆን ያነበበው መልእክት የእግዚአብሔር ፈቃድ መቀደሳችሁ ነውና ከዝሙት እንድትርቁ እናንተም እያንዳንዱ የራሱ ዕቃ ወይንም አካል በቅድስና በክብር ያገኝ ዘንድ እንዲያውቅ ለርኩሰት ሳይሆን እግዚአብሔር ለቅድስናው ጠርቶታል ይላል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 እስከ 8። በረዳቱ ዲያቆን የተነበበው መልእክትም እንደ እግዚአብሔር ቅዱስ ሁኑ ይላል። በረዳቱ ቄስ የተነበበውም የተቀደሰውን አታርክሱ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 እስከ 17። የሐዋርያት ሥራ ምዕራፍ 10 ቁጥር 12 እስከ 30። ቅዱስ ያሬድም ስለ ቅድስና ዘምሯል። አንተስ በጥምቀት የእግዚአብሔር ማደሪያ ወይንም ቤተ መቅደስ የሆነ አካልህን ታረክሰዋለህን? ወይንስ ተቀድሰሃል? በል ተቀደስ። ወስብሃት ለእግዚአብሔር ወለወላዲቱ ድንግል